መጅኑኑ ሌይላ እብዱ የፍቅር ሰማዕት። የሚወዱትን ሰው ሄደው ካልዘየሩ ተወዳጅ ባጸፋው ካልመጣ ለፍቅሩ ምኑ ላይ ነው ደስታው በዱንያ መኖሩ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህ መጅኑኑ ሌይላ ወይም እብዱ የፍቅር ሰማዕት በሚል ርዕስ የተሰናዳው በአንድ በቀዳሚው ሂጅራዊ ክፍለ ዘመን ውስጥ በህይወት ኑሮ ባለፈ የፍቅር ሰማዕትና በውድ ፍቅረኛው መካከል ስለተከሰተ እውነተኛ የፍቅር ታሪክ የሚተርክ በህይወታቸው የገጠማቸውን ውጣ ውረድ የሚያስቃኝ ታሪክ ነው። ዑለማዎቹ የቀይስን ግጥሞች ለቋንቋ ግብአት አድርገው ይጠቀሙ እንደነበረው ሁሉ እውነቱንና ክስተታዊ ታሪኩንም ለተለያዩ ዲናዊ ምክሮች ማዋዣ አድርገው ይጠቀሙባቸዋል። ትምህርት ሲሰጡም ሆነ ምክር አዘል ድርሳናትን ሲያዘጋጁ በየመሃሉ አላህን ከወደድክ ቀይስ ሌይላን እንደወደዳት አድርገህ ውደደው። ቀይስ ሌይላን ከማፍቀሩ የተነሳ ሌይላ የሚለው ስም ከምላሱ አይጠፋም ነበር። ከትካዜው የሚነቃው፣ በደስታ ወሰን የሚያጣው፣ በአጠቃላይ ሰው የሚሆነው የሌይላ ስም ሲጠራለት ብቻ ነበር። እናም አላህን በዛ ደረጃ ስትወድ ስሙ ከምላስ አይወገድም፣ ሁለንተናህም ደሱ ያደር ይሆናል። ያ ደግሞ የሚፈልግ ነገር ነው እያሉ ያዋዛሉ። በተለይ ደግሞ በአንድ ዕለት በቀይስና በሰጋጅ ጀማዎች መካከል የተከሰተውን ክስተት ደጋግመው ዘግበውታል። የሆነው እንዲህ ነው። ያፈቀረ ልብ ወደሚያፈቅረው ሰው ያዳርሰኛል ያለውን ሁሉ መከተል አመሉ ነውና ቀይስ በአንዱ ምሽት ከሩቅ የሌይላን ውሻ አይቶት ምናልባት ወደ ሌይላ ይወስደኛል ብሎ ስላሰበ ውሻውን ይከተል ያዘ። እናም ቀይስ አሻግሮ ያየውን የሌይላን ውሻ በፍጥነቱ ልክ ለመከተል እየተንደፋደፈ እግሩን ከመሬት ላይ ሙሉ በሙሉ መንቀል ተስኖት አፈሩን እያንደፋረሰ አቧራውን ወደ ቀኝም ወደ ግራም እያቦነነ ኢላማው ተሰምሮለት ከደጋኑ እንደተወነጨፈ ቀስት ዙሪያ ገባውን ማየት ትቶ ውሻውን እያየ የሶምሶማ ያህል ይሮጣል። በመንገዱ ላይ ሰላት እየሰገዱ የነበሩት ሰዎች እግሩ በሚያነሳው አቧራ ሲያጥናቸውና በፊታቸው ታኮ ሲሄድም ጭራሹን አላስተዋላቸውም ነበር። መቼም አፍቃሪ ፍቅሩን ሲያይ የአይኑን ብሌን ከልቡ ብሌን ውጭም ለማየት አይቻላትም። ምን አለ ሁሉም የሚታይ ነገር የምወደው ሰው ቢሆን ብለው እንዲመኙ የሚያደርግ ነገር ቢኖር ራሱ ፍቅር ብቻ ነው። ቀይስ በደከመ ሰውነቱ የአቦ ሸማኔ ያህል የሚፈተለከውን የሌላ ውሻ ሊደርስበት አልቻለምና ከአይኑ ተሰወረበት። ተስፋ እንደቆረጠም ቀኑን ሙሉ በሐሩር ንዳድ እየሮጠ በረሃ ያቋረጠ ይመስል ቆሞ እያለከለከ ውሻው የሄደበትን አቅጣጫ ካስተዋለ በኋላ ከወገቡ ወደ ጉልበቱ ተዘንብሎ ሁለቱም መዳፎቹን ጉልበቶቹ ላይ አስደግፎ ቁና የተነፍስ ገባ። አኳኋኑን ከሩቅ ሆኖ ላየው በሶላት መሃል ሩኩዕ የወረደ ሰው ይመስላል። ከደቂቃዎች በኋላ አተነፋፈሱ እየተስተካከለ ሲመጣ ከተዘነበለበት ቀና ብሎ ሌይላን ማግኘት ባይሳካለትም እንደው ተሳክቶለት ውሻው ከሌላ ጋር አገናኝቶት ቢሆን ኑሮ ስለሚደሰተው ደስታ እያሰበ ፊቱ በፈገግታ ተሞላ። እናም እንዲሁ ስለ ፍቅሩ እያሰበ በመጣበት አቅጣጫ ሲመለስ አንተ እብድ ለሶላት አርመን እየሰገድን እያየን እንዴት ወፊታችንን አቧራ እያቦነን ካቋርጠን ትሄዳለህ? መስገዱ ቢቀር እንኳን ሰጋጅ ባትረብሽ ምን አለ የሚል የሰዎች ቁጣ አዘል ወሬ ከነበረበት የሐሳብ ውቅያኖስ መንጭቆ አስወጣው። ሰዎቹም እየተቀባበሉ ወቀሱት። ቀይስ ግን ገርሞታል። ሲሄድ ጭራሽ አላያቸውም ነበር። እናም መልሶ ጠየቃቸው፣ እውነት እየሰገዳችሁ አቋረጥኳችሁን? እናንተስ ይሄ ሲሆን ተመለከታችሁ አላቸው። እነሱም አዎና ብለው መለሱለት። ያኔ ቀይስ በፍቅር የተገዘገዘው ልቡ ጥበብ አፈለቀለት። በሱ ፍቅርና በእነሱ ፍቅር መሃል ያለውን ልዩነት ፍንትው አድርጎ ሊነግራቸው ትንፋሹን ሰበሰበ። እውነት እናንተ እኔ ሌላን የምወዳትን ያህል ጌታችሁን ብትወዱ ኖሮ እኔ ወደሷ የሚያቀርበኝን ተግባር ሳከናውን እንዳላየኋችሁ ሁሉ እናንተም ወደ ጌታችሁ አላህ በሚያቀርባችሁ ሶላት ውስጥ ሆናችሁ እኔን አታዩኝም ነበር ብሎ ኩም አደረጋቸው። ቀይስ ሌላኛው ድንቅ ተውቦ ለፍቅር ያለው ስርዓትና አደብ ነው። ስርዓተኝነቱና አደብ ጠባቂነቱ በየአይነቱ ነው። በአካላዊ እንቅስቃሴው በርካታ ስርዓት አልበኛ ሊያደርጉት በብስጭት ውስጥ ከተው አደብ ሊገፋፉ የሚችሉ ክስተቶች እየተከሰቱ እንኳን አደቡን አልጣሰም ነበር። የሌላ ቤተሰቦች ሲመቱት እንኳን በትሩን ከመቻል የዘለለ አጸፋዊ ምላሽ ለመስጠት ተገልግሎ አያውቅም። በተለይ ደግሞ የብዙ ዑለማዎች እንደሚሉት ቀይስ ሌይላ ካደገች በኋላ በዚያ ደረጃ ይወደዳት እንጂ እሷን ለሌላ ነገር የተመኘበት አንድም ቅጽበት የለም። በሚገርም ሁኔታ ከሌላ አጠገብ ከመቀመጥ ውጪ እጇን እንኳን በእጁ ነክቷት አያውቅም። ይህም
ለሃይማኖት ህግጋት የነበረው አደብና ስርዓት የሚያሳይ ሌላ የሱ ፍቅር ሞገስ ነው። በሌላ በኩል ቀይስ በዘመኑ የሚባክንላቸውን ውድ ነገሮች በሙሉ ስለ ሌላ ሲል መስዋዕትነት ማድረጉን ራሱን ማመኑን ሌላው ትንግርት ነው። ሀብት፣ ንብረት፣ ውድ አልባሳት፣ ጣፋጭ ምግቦችና መዝናናት የሚባሉ ነገሮች በህይወት በኖርባቸው 44 ዓመት ውስጥ ወደ ልቡ ገብተው ይከተላቸው ዘንድ ያሸነፉት ጊዜ የለም። የሱ የምንጊዜም ፍላጎትና የተምኔት ጥግ ሌላና ሌላ ብቻ ነበረችና